እንደ እናቴ አድርጌ ነው የማስባት። ምክንያቱም የእናትነት ፍቅር ነው፣ የእናትነት መሳሳት ነው ያሳየችኝ። በዚህ ውዴ ውዴ የኔው ነሽ ፍቅሬና ህይወቴ ክብሬ መሰረቴ ስሙን ያነሳው የማጫውታቸው ቆንጆ ሳሳል ብዬ አምላክ ሰላም ሰላም ውድ የዩቲዩባችን ተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ አለው ደህና ነኝ። እንዴት ናችሁ? ደህና ናችሁ? ቤተሰብ ሁሉ ሰላም፣ ስራ፣ ትምህርት፣ ትዳር እንዴት ይዟችኋል? ኑሮ፣ ሁሉም ነገር ሰላም ነው? እግዚአብሔር ይመስገን እኔ አለው ደህና ነኝ። ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልኝ? አውቃለሁ በጣም ጠፍቻለሁ። እንግዲህ በጣም ይቅርታ አድርጉልኝ። ትንሽ ጥሩ ሁኔታ ላይ አልነበርኩም። ያው በቤተሰብም ትንሽ ሀዘን ነገር ምናምን ተፈጥሮ በዛ ምክንያት አልተመቸኝም። ይቅርታ ጠይቃለሁ። በጣም ጠፍቻለሁ። ስሪ ያላችሁ በጣም ስትጠይቁኝ ነበረ፣ ግን ደግሞ ፍላጎታችሁን አላሟላውም። በጣም ይቅርታ። አሁን ግን የመጣው ይመስለኛል፣ በደንብ ምሰራ ይመስለኛል። ቤተሰቦቻችን ብቻ እግዚአብሔር ነው የሚያውቀው ሁሉንም ነገር እና ዛሬ እንዴት እንዲመጣሽ አትሉኝ? እንዴት አያችሁት ቤተሰብ? አያምርም? እንዴት አያችሁት? ሁሉም ነገር አየሩ፣ ኬኩ፣ ሙዙ፣ አፕሉ ኤቭሪቲንግ በጣም ያምራል አይደለ? እኔ ራሱ አምራለሁ። እና ቤተሰቦቻችን ዛሬ በጣም ትልቅ ነገር ይዤ ነው የመጣሁት። ምንድነው እሱ አትሉኝ? ልንገራችሁ። እሺ ቤተሰቦቻችን ብቻ ዛሬ በጣም ትልቅ እንግዳ አለኝ። እሱን ግን ዛሬ ላስተዋውቃችሁ ነው። ማን ነው ምንድነው የሚለውን ነገር ደግሞ ታያላችሁ ይመስለኛል። ያው በስም ፌመስ ነው፣ ታውቁታላችሁ። ስለሱም ሳወራ ስለሱ ስም ማገትም አይታችሁ ታውቃላችሁ። እና በስም ፌመስ ነው ያ ሰው፣ ግን ደግሞ አይታችሁት አታውቁም በመልክ። እና ውድ ቤተሰቦቻችን ዛሬ በጣም በህይወቴ ዋጋ የምሰጠውን ውዱን እና በጣም የማከብረው የምለውን ሰው ላሳያችሁ ነው ማለት ነው። መቼስ እንዲህ ብዬ ተራ ሰው እንደማላመጣ ታውቃላችሁ። እና ቤተሰቦቻችን ዛሬ በጣም የምወደውን የማከብረውን ባሌን ላስተዋውቃችሁ ነው። ልዑሌን የኔ ልዑል የኔን ጌታ ላስተዋውቃችሁ ነው። እና አያቅም ልበላችሁ፣ ያውቃል፣ ነግሬዋለሁ። በእርግጥ በስራ ምክንያት ጠፍቷል። እንስራ ብዬው አውቃለሁ፣ ላስተዋውቅህ ብዬውም አውቃለሁ። በስራ ምክንያት አልተመቸውም ነበረ። ዛሬ ግን እግዚአብሔር ፈቅዶ እሱም ተመችቶት እንግዲህ ሊተዋወቃችሁ ነው ማለት ነው። እና ይሄን ነገር ሁሉ አዘጋጅቼ ሁሉን ነገር አስተካክዬ የጠበቅኩት ነው። እኔስ እንዴት አያችሁኝ? አላማረብኝ? እኔ ለነገሩ ቆንጆ ነኝ ሁሌም። ራሴን በጣም ነው የምወዳት። እና ዛሬ ቆንጆ ጊዜ ይኖረናል። ብዙ ነገር እጠይቀዋለሁ። እናንተም ታውቁታላችሁ ትወዱታላችሁም ብዬ አስባለሁ። ብቻ ውዱን ባሌን ልዑልን እስኪ እንጠብቀው ቤተሰቦቻችን። እሱ እስኪመጣ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ እስከሚመጣ ድረስ። እንግዲህ ሰላም ቆዩኝ ቤተሰቦቻችን። በጣም ደስ ብሎኛል ዛሬ። ብቻ እንዴት አያችሁት? ቆንጆ አድርጌ አዘጋጅቻለሁኝ አይደል? እቺ ነገር ደግሞ እንዴት አያችሁት? እሱ ቢሰጠኝ ደግሞ እንዴት ደስ እንደሚለኝ። ብቻ እንጠብቀዋለን። ለምን መጣ? እየመጣ ነው፣ ከሩቅ አየሁት። መጥቷል። ቆሜ ልቀበለው። ባሌንማ ቆሜ ነው የሚቀበለው። ስሙን
ያ እሷን የሚመስል አበባ አመሰግናለሁ። ይባል አመሰግናለሁ። አባቴ እንኳን ደህና መጣህ። እንኳን ደህና ቆየሽ። ብሎኛል። እኔም በጣም ደስ ብሎኛል። በጣም ደስ ብሎኛል። ጊዜ ልናሳልፍ መሆኑ ሳስብ ደስ ብሎኛል። እኔም በጣም ደስ ብሎኛል። ይሄን ሁላ ደግሞ አዘጋጅሽልኝ። እንዴት አየኸው? አንደኛ ከሆነች አንደኛ ነች እናትዬ። አመሰግናለሁ። አንደኛ ነች እኮ ላንተ ደግሞ ያንስብሃል እንጂ አይበዛብህም አይደል? ይሁን ያንስብሃል። ደግሞ ባሌ እንዴት አያችሁት? ቆንጆዬ ነው። ከሰው አልበልጠው እቺን የመሰለች ቆንጆ ልጅ በመታደሌ ደስ ብሎኛል። እውነት አመሰግናለሁ። እሺ አረፍ እንቀመጣ ያ እንጨዋወታለን። እንዴ ብዙ ነገር ኬክ ይቆረሳል፣ ዋይን ይጠጣለታል። አባቴ ወደድሽኝ? ጽጌረዳ ደስተኛ ልክ እንደሷ። እሺ እቺ መዝች ጋር ላርጋትና ከዛ እኛ ጨዋታችንን እንቀጥላለን። እንዴት አያችሁኝ ቤተሰብ? ስንት ጊዜ ቆየ ሲጠበቅ ይኖራል አይደል? እስኪ አስተዋውቃቸው። እሺ ልዑል እባላለሁ በሷ ዘንድ። ልዑል እባላለሁ። ትክክለኛ ስሜ ልዑል አይደለም። እሱ ሌላ ጊዜ ነው የምነግራችሁ። ግን እሷ ያወጣችን በሌላ ቪዲዮ ነው የምነግራቸው። ግን እሷ ያወጣችልኝ ለምትወደው ለምታከብረው ሰው ያወጣችለት ስም ነውና እሷ አውጥታልኝ ደግሞ እኔም ተቀብያለሁ። ልዑል ነው የሚባለው ብያለሁ። ጓደኞቼ ይወዛገባሉ። አብረውን ሲያገኙ ይወዛገባሉ። እሷ ከጓደኞቹ ጋር መንገድ ላይ ሳገኘው ስሙን እንትና ብለው ሲጠሩ ማን ነው ስሙ ሮናል አላ በጣም ነው የሚወዛገቡት ጓደኞቼ። ግን ያው ዛሬ ልዑል ነው። ዛሬ ብቻ ሳይሆን ብዙ ጊዜም ልዑል ነው። ብዙ ጊዜም ከሳጋን ያ ልዑል እና ልዑል እባላለሁ። ለብዙ ጊዜ ስለናንተ ብዙ ነገር ሰምቻለሁ ነው ለመናገር እና በጣም ብዙ ጊዜም ስመኝ ነበር አይደል? ልሰራ በጣም እፈልግ ነበር ነው ለመናገር። ቤተሰብ ነው የሚባለው እና ግን ያው በስራ በመናምን ጉዳይ አልተመቸንም። እሷም ታውቃለች። በጣም ብዙ ጊዜ ነበር ስጠይቀኝ የነበረው እንድሰራ አብሬያት እናንተንም እንድትዋወቃችሁ ስለናንተ ብዙ ነገር ነው የምትነግረኝና ምን ያህል ደግሞ ልትተዋወቁኝ ስጠብቁም እንደነበር ነግራኛለች። ተካብዶ እንደሆነ አላውቅም እኮ እንድትመጣልኝ ስለፈለኩ ነው። ያው ምክንያት ነው ማለት ነው። ለማባቴ ሆነ ደስ ይለኛል ካንተ ጋር መስራት እና ግን ዛሬ መጥቻለሁ። ዛሬ ብቻ ሳይሆን ከዚህ በኋላም ብዙ ጊዜ አብረን እንቆያለን እና ልዑል እባላለሁ። በስራ ምክንያት ነው እንግዲህ ባለመመቸት አንድ ሀገር ባለመሆን ምናምን የቆየ ነውና ግን ከዚህ በኋላ እግዚአብሔር ከፈቀደ አይደል በደንብ እንሰራለን ብዬ አስባለሁ እና ሉ እና ሱ እኔ በጣም ያስቀኛል። የሱ እንኳን ሉ ያልኩት የራሴ ሱ ደስ ይለኛል። ሱ ይለኛል። ሱ ላታለ ያ ደስ ይለኛል በጣም የሚጠራቸው ስሞች የሆነ ሰዓት እንትን እንላለን እንቀይረዋለን። ያ ሉ እና ሱ ኑ አንቀይረው እና ቤተሰቦቻችን እንዴት አያችሁት? ማለት ደስ ይላል አይደለ? እኔ በጣም ደስ ብሎኛል። ቢያንስበትም ግን የኔ መሰለ ነገር አዘጋጅቼ ጠብቄዋለሁ። በእንግዲህ ሰርፕራይዝ ተደርጋለሁ ማለት እኔ መሰለኝ እዚህ እንትን ቦታ እንገናኝ ነበር ያለችኝ። እንደምንቀረጽ አውቃለሁ ግን እንደዚህ አይነት ነገር እንደሚጠብቀን ማውቀው ነገር የለምና ኬክ አሰርታለኝ፣ ዋይን ተገዝቶ አበባው የሆነ ደስ ይላል። በጣም ደስ የሚል አሪፍ ነው አይደል? ጎበዝ ነኝ። ተንበርከክ እያለኝ በቃ ልጅ ግን በቃ እዚህ ተንበርከክ ያ እንትን እኮ ነው። ከተማመንክ እኮ በሳር ማሳለፍ በቂ ነው። በልብም በላቻል ቤተሰብ አይ ለቀለበት ካለኝ ጉጉት አንፃር ያ በቃ ነው እንጂ አሁን ነው እንደው ቢንበረከክ ደስ ይለኛል። አንድ ቀን ሰርፕራይዝ እናደርጋታለን አንድ ላይ ከእናንተ ጋር ነው እንጂ አንድ ያ እሺ አመሰግናለሁ። እና በጣም ብዙ ነገር ነው እውነት ትንሽ ነገር አይባልም ለማለት ነው። አመሰግናለሁ ማለት እና ቤተሰቦቻችን እንግዲህ አይታችሁታል
ግን ብዙ የሚቀረን ነገር አለ እሱን መጠይቀው ብዙ ነገር አለ እና አሁን ደግሞ ወደሱ እንገባለን ኦኬ ጥያቄ ልጠይቅ ኦኬ እንዳይከብድ እኮ ለነሱ ሳይሆን ለኔ ንገረኝ እሺ ተደብቂ ከባድ ጥያቄ እንዳው ነው አይደለም ስኖኔ ያነሳው የማጫውታቸው እና እንግዲህ ደስ የሚል ቆይታ ነበረን አባቴ አሁንም ደስ የሚል ቆይታ እናሳልፋለን እና እስኪ ስለራሳችን ብናወራ ምን ይመስላል በጣም ደስ ይላል እሺ በጣም ኦኬ ሶ ልጠይቅ እሺ ዝግጁ ያ እሺ እኔና አንተ ወይ ደግሞ አንተ በሰጠህን እንትን ሉሉና ሱስ ምን አይነት ባልና ሚስት ናቸው ወይ ደግሞ ምን አይነት ካፕሎች ናቸው ምን አይነት ካፕሎች ናቸው በጣም ማለት በጣም ሁለቱም እድለኛ እንደሆኑ የሚያስቡ አይደል እሱ በጣም እድለኛ ነው እሷም ደግሞ እድለኛ እንደሆነች የምታስብ አንዳችን ለአንዳችን ከእግዚአብሔር የተሰጠ ስጦታ እንደሆነ የምናስብ ሰዎች ነን ያ ደግሞ እንደ እድል የምናስብ ከሆነን ደግሞ ብዙ ነገር ደግሞ አብረሽ ታልፋለሽ ማለት ነውና ሲመስለኝ በጣም የሚከባበሩ የሚፋቀሩ በምንም ሁኔታ ውስጥ አብረው ማለፍ እንደሚችሉ የሚያምኑ ምንም ችግር ሊፈጠር ይችላል ምንም ከባድ ጊዜ ሊመጣ ይችላል ግን አብረው ሊያልፉ እንደሚችሉ የሚያምኑ የሚደማመጡ የሚነጋገሩ ፕላስ ደግሞ በጣም ትልቁ ነገር ደግሞ የሚከባበሩ እውነት አይደል ብዙ ጊዜ እንደውም ካያችሁ ከነ ሄለን ጋር ስትጣላ ነበር በእኔ ጉዳይ አይደል ቀልድ እንኳን በሆነ ጉዳይ እንዲዳፈሩ ማትፈቅድባቸው ጉዳዮች አሉና የመከባበራችን አንዳችን ለአንዳችን ያለን ቦታ ማሳያ ነው እሱ ብዬ አስባለሁና እንደዛ ነን ብዬ አስባለሁ እግዚአብሔር ይጠብቀን አሜን እሺ ይጠብቀን በእውነት ብቻ በጣም ደስ ይላል ያ አንቺ እስኪ ታዲያ እኔ ልናገር ያ እሺ እኛ ያው በጣም እንዳልከው እድለኛ የሆኑ ባልና ሚስት ናቸው ካፕሎች ደግሞ በጣም የሚከባበሩ መውደቅም መነሳትም ቢሆን አብረው የሚጓዙ አብረው የሚሉ በቃ በሁሉ ነገር የማማክረው ሰው ነው ጓደኛ ናቸው ሁለቱ ጓደኛ ናቸው እኔና አንተ ጓደኛሞች ነን ደግሞ ሚስጥረኛ ነን ሲለን ደግሞ እንደ ቤተሰብ የቤተሰብ ነገር እንወያያለን በቃ አንዳንዴ ያለ አይደለ ለእናት ለአባት የማታወሩትን ነገር ከሱ ጋር ማከራለን እንዲህ በቃ ሁሉንም ነገር የማማክረው እሱ ነውና እኛ ማለት እኛ በጣም ነው የምንከባበረው መስመሩን እንዳልፈልግ መስመሬን እንዳልፉ አልፈቅድለት እሱ ራሱ መስመሬን ያከብርልኛል እኔ መስመሩን አከብርለታለሁ እና በቃ በጣም ነው የምንዋደደውና በቃ እድለኛ ነን በጣም እና ይሄን ነገራችንን በጣም ወደዋለሁ እግዚአብሔር እንግዲህ መጨረሻችን ያሳምረን አልተመለሰም እሺ አባቴ ተመልሷል ደስ ይላል በእውነት እሺ ሁለተኛው ጥያቄ ደግሞ እኔን በማግኘት በህይወት እድለኛ ነኝ ታስባለህ በጣም እንዴ ምንም ጥያቄ የለውም በጣም ከእድልም በላይ እድል እውነት ሰው ጓደኛ ያገኛል ያጣል ስራ ሊያገኝ ይችላል ሊያጣም ይችላል ምናምን ግን የህይወት ፓርትነር አንድ ነች እሷን ከእግዚአብሔር የምትሰጥ ከሆነች እኔ ያቺን ሴት ነው አገኘው ብዬ የማስበው ማምነውም እና በጣም እድለኛ በጣም ምንም ጥያቄ የለውም እውነት በዚህ ዘመን እኮ የጠፋው ታማኝነት ታማኝ ሴት የምታከብር የሚያከብራት የምታከብረው ታማኝ ሴት ታማኝ ካፕሎች እንደዛ አይነት ሰው ማግኘት በጣም እድለኛነት በጣም እና እንደዛ አይነት ሰው ካገኛችሁ የሙጥኝ በእውነት እኔ የሙጥኝ ብዬ
ነው ያለው እና በጣም እድለኛ ምንም ጥያቄ የለም በጣም እድለኛ ነው ለዛ ነው ማሽ እሺ አባቴ እኔ ልመልስልክ ባቂ እሺ ያ እኔ እድለኛ ነኝ አባቴ አንተን በማግኘቴ ምክንያቱም ልክ እንዳልከው በዚህ ዘመን ይሄ የሚያከብር የሚሳሳ የሚያስብ በቃ በሁሉ ነገር አለሁልሽ የሚል ሰው አይገኝም ከስንት አንድ ነው በተለይ ደግሞ በዚህ ዘመን የበዛው ይሄ ጥቅማ ጥቅም ብቻ ወዱ ሀብትን ፈልጎ ክብርን ንቁ ሴትነትን ንቁ አይደል በቃ ወንድነቱን እንትን ብሎ ገንዘብ ሴት ማሳደድ ብቻ ገንዘብ ያለው ሰው በተለይ ሲሆንና እሱ ማለት ለኔ ከምንም በላይ እድለኛ ነኝ በቤተ ክርስቲያን ያደገ ሰው ነው በጣም የሚያከብረኝ እና እድለኛ ነኝ ማለት ራሱ እኔ እንጃ ሌላ ቃል ቢኖር ይገልጽልኛል አባትና በእውነት እድለኛ ነኝ ያ ነው በጣም ነው የማፈቅረው በጣም እና ወደ ሶስተኛው ጥያቄ ነው ኦኬ ሶስተኛው ማለት እና ያው እጠይቅሃለሁ ማለት ነው እሺ ዛሬ የሷ ቀን ነው ምንም ማድረግ አንችልም ያ የኛ ቀን ነው እሺ እና መክሊት ወይ ደግሞ ሱሱ ላንተ ምን አይነት ሚስት ነው ምን አይነት ፍቅረኛ ናት እስቲ ግለጽ ምን አይነት ሚስት ነው አሁን የመጀመሪያ ቀን እንባ ሆኜ ህዝብ ፊት መተት አልፈልግም እንጂ እንደዚህ አይነት ጥያቄዎች ስሜት ያደርጋሉ አይደል እና እሷ ታውቃለች ብዙ ጊዜ እኔ እናቴ ነው አይደል እናቴ ነው እና ምክንያቱም እውነት ሪል የሆነ ከእናታችሁ የምታገኙት አይነት ፍቅር ንጹህ የሆነ ፍቅር ንጹህ የሆነ ነገር ነው ከልቧ የሚመነጭ ነገር ነው የምትሰጠው ለሰው ሁሉ ያው የኔ ደግሞ ሲሆን ይለያልና እኔ እሷን ስገልጻት እናቴ ነው ማለት እውነት የእናትነት አይነት ኬሪንግ ነው ያላት የእናትነት ፍቅር ነው ያላት መሳሳቷ አንድ እናት ነውና በጣም ነው በዛ ልክ ነው እውነት ለሷ ያለኝ ነገርና እሷም ለኔ እንደዚህ ናት ብዬ የምመሰክረውና እናቴ የሚሉ ዘፈኖችን በሙሉ ጋብዣት ጨርሻለሁ እውነት እና በጣም በዛ ልክ ነው እንደ እናቴ አድርጌ ነው የማስባት ምክንያቱም የእናትነት ፍቅር እናትነት መሳሳት ነው ያሳየችኝ በእነዚህ ባሳለፍናቸው አመታት በሙሉና መክሊት ለኔ እንደ እናቴ የሆነች ሚስቴ ነች ማለት እውነት እንደዛ ነውና እናቴ ብዬ ነው የማስባት አባቴ ደስ ይላል በእውነት ይሁን እንትን አለ ውስጤ እየሳሳለ እኔም ላለማልቀስ ነው እኮ ብዬ ከመጀመሪያ ጀምሬ አይላቅም ጃን ሰከባለሁ ኑርልኝ እሺ ረጅም እድሜ አኑሮን ደግሞ ደስ ወደሚለው ከፍ ወዳለው ክብር ደግሞ ያቀረበ እውነት ለሱ ዋንጫ ይነሳል አባቴ እና ለዚህማ እንዴ ኬክ ይቆረሳል ዋንጫ ይነሳልታል ምናምን ለዚህ ብላሽ ከዛ በኋላ ቀጣዩ እየበላ እየጠጣን እንጫወታለን ማለት ነው እንቅረስ እሺ እና ቤተሰብ ከዚህ በኋላ ለሚኖረን እስከ ዛሬም ለቆያችሁ ለታገሳችሁን በሙሉ እና ደግሞ ከዚህ በኋላ ለሚኖረን ውብ ጊዜ በሙሉ ማስታወሻ እንዲሆን ኬካችን እንቆርሳለን ማለት ነው አብራችሁ አመል ያለብኝ እኔ ሱሰኛ አይቼሃት ውጭ አልጨርስ መውደድሽ ግሎ ልቤን ተቆሰ እኔ ሴት ልግባ
መውደድሽ ገሎ ልቤን ተኮሰው እኔስ ልግባ ወዴት ልድረስ እና ደግሞ ወይናችን እናንሳለ ወይን ቀጣ ፕሪንሰስ ትሪትመንት ገብረይ መሰረቴ ሀብቴና ንብረቴ ለህያ ልጅነቴ መቼም አልረሳህም እስከ ዕለተ ሞቴ መነሻ ያንተ ለአሁን እኔነቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እረካለሁ አትጥፋ ለእናንተም በያለ ከዚህ በኋላ ለሚኖረን ጊዜ ቺፕስ ለፍቅራችን እና ቤተሰቦቻችን ኬክ ቆርሰን እየበላን ነው ያ ዋይናችንን እየጠጣን ነው እና እስቲ አንተ ደግሞ ዘፈንልኝ ኬኩን ተመልሰን እኔ ሁሌም እንደዘፈንኩ ነው ቤተሰብ እንድታውቁ ይፈልጋል ቀደም ብያለሁ እኔ ዘፈኖች አልቆብኛል ካብጀት እኮ ባቲ እሺ ግን ማለት ነው ሙዚቃውን ስትሰማ እኔን እንድታስብ የሚያደርግ ሙዚቃ ካለ ዘፈን ብዙ እኮ ነው በጣም ብዙ ነው እኮ እውነት ደስ ይበለኝ በጣም ብዙ ነው ቤተሰብ እውነት በጣም ብዙ ዘፈን ጨርሻለሁ እየጋበዝኳት አይደል ያ የዳዊት ጸጌ ውዴ እውነት በጣም ነው የምወደው የሆነ በደንብ ይገልጽልኛል እሷን ቢያስባል ያንኳኳለት ሁሉ በደጁ አይከፈትም ይላል እሱ ባይዘው በጣም ነው የሚያምረው ኖ በጣም ነው የሚያምረው በተለይ ግን ሲቀጥስ እና ግን እሺ አንጎራጉር ውዴ የኔ ነሽ ጨዋታ ባኝ የሚገባኝ ከፀጉርሽ ቅንጣት አንዲቷን ዘለላ ስትወርቃ ያሳየኝ ይከፋኛልና ላንኳኳለት ሁሉ በቃ ከዚህ በኋላ እንጋብዛችኋለን ግን የዳዊትን በጣም እሱን ዘፈን በጣም ነው የምወደው ምክንያቱም ሁለመናውን ይገልጽልኛል ያው ለለማለት እኔና እሷ ባይን ነው የምንግባባው ሰው መሀል ነው ማለት ባይን በቃ አወራት ባይን ይገባታል እና ጨዋታችን ሳቃችን ሁሉ ባይን የምንግባባ አይነት ይችላልና እንደዛ በጣም ያው ሙዚቃ ደስ ይለኛል ላንኳኳለት ሁሉ ደግሞ ደጁ አይከፈትም ሰው አስገብታ ታማኝ ሆነ ይቆይ ሴት ነችና ያ ሙዚቃ በጣም ይገልጽልኛል እውነት አንድ ቀን እዘፍንላችኋለሁ ለወላችሁ ግን እሱ ምንም ማለት ግን እኔ ተጋብዤ አላውቅም ኖ ቤተሰብ ሁሉ እንደጋበዝኩ እኔ ድምጼ በስማ አፊ ሲከፈት ያለቅሳል እሱ በቃ እኔ ድምጼ እንዲህ ነው ብዬ መናገራችሁ አይደለም እና ለስፋይል ያ ኦኬ እሺ በጣም የምወደው እና ብቻ ለአባቴም እና ለሱም ቁጭ አድርጌያቸው ብዛፍን ብዬ በህይወቴ ነው ግላንተ በነፍሰ ስጋዬ እያለው በዓለም ላይ ፈጣሪ አደራው ሞተ ባይኔ እንዳላይ እኮ እሱ ልቀጥልልህ ያ የሚያሳዝን ገላ የሚያምር ትስህ ትቢያ ለሚበላ
አመሰግናለሁ እውነት አመሰግናለሁ አፈቅራለሁ እኔ በጣም እሺ ተሳመተ እና ቤተሰቦቻችን ይሄንን ይመስል ነበር ቆይታችን እንዴት አያችሁት ሁሉም ነገር አሪፍ ማለት ነው ከወደዳችሁ እና ደግሞ ስለኛ ማወቅ የምትፈልጉት ነገር በኮሜንት ጠይቁ ይሄ ነው ልላችሁ እንችላለን እና እስካሁን ያያችሁትን ይመስል ነበር ቆይታችን እኛ በጣም ደስ ብሎናል የሚገርም ጊዜ ነው አብረን ያሳለፍነው ግን ደግሞ ከዚህ በኋላ ምርጥ ኮንቴንቶች ለእናንተ የሚገቡ የኛን ሪል ሳይዳችንን ያሳያሉ የምንላቸው በሙሉ ለእናንተ እናደርሳለን ግን ደግሞ ስለተዋወቅኳችሁ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ባሌን ስላያችሁልኝ ስለተዋወቃችሁ ከዚህ በኋላ አስተማሪ የሆኑ አዝናኝ የሆኑ ቪዲዮዎችን ከሱ ጋር አብረን ይዘንላችሁ እንቀርባለን እንግዲህ ይሄንን ይመስላል እኛ ኬኩን እንበላለን ዋይን እንጠጣለን ካሜራማኑ ራሱ ዛሬ አልበላም አልጠጣም በቃ እንዲቹ ምራቁን ይዋጣ ነው ቤተሰብና አታስውቅሱ ቀሪን ጊዜያችንን ደግሞ ከሱ ጋር እናሳለን ይሄን ይመስል ነበር በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ መልካም ቆይታ ያነሳው የማጫውታችሁ ቆንጆ